ሌላው አሁን ደግሞ የምናየው የስታርታፕ ካፒታል አሰባሰብ ወይንም ፈንድሬዚንግ ነው። ሶ መቼ ነው ኢንቨስትመንት የሚያስፈልገን ወይንም the right timing መቼ ነው የሚለውን እኔ ለምሳሌ እዚህ ጋር አሁን የምናየው ቡትስትራፒንግ እና ፈንድሬዚንግ የሚለውን ለማየት እንሞክራለን። ለምሳሌ በራስ አቅም መጀመር ይቻላል ወይም ደግሞ ከሰው ገንዘብ ወስደን መጀመር እንችላለን። ግን ጥቅምና ጉዳቱን ማየት ያስፈልጋል። የሁለቱን ፕሮስ ኤንድ ኮንስ መስራት በደንብ ያስፈልጋል። ኢንቨስትመንት ለመጠየቅ መሟላት ያለባቸው ደግሞ ነገሮች አሉ እዚህ ጋር ሬዲነስ ማለት ነው። ትርፋማነቱ የተረጋገጠ ሐሳብ ወይንም ይሄ ቫሊዴትድ አይዲያ ያስፈልገናል። አንደኛው እሱ ነው። ሌላው የሚሰራ የመጀመሪያ ምርት ወይንም MVP ያስፈልገናል። ሌላው ግልጽ የሆነ የገበያ እድል ወይንም ማርኬት ኦፖርቹኒቲ ያስፈልገናል ማለት ነው። ስለዚህ አሁን ኢንቨስትመንት ወይንም ኢንቨስተሮችን አፕሮች በምናደርግ ሰዓት እነዚህ ነገሮች በጣም ኢምፖርታንት ናቸው ማለት ነው። ሌላው የምናየው የኢንቨስተር አይነቶችን እና የት ይገኛሉ የሚለውን ለማየት እንሞክራለን። ለምሳሌ አንደኛው ዘመድ አዝማድና ጓደኛ ነው። እንግዲህ ፍሬንድስ ኤንድ ፋሚሊ ምንድነው? በመጀመሪያ ደረጃ የሚረዱን እነዚህ ሰዎች ናቸው። እንግዲህ በገንዘብም በተለያየ ነገር ሪሶርስ ግብአቶች ሊረዱን ይችላሉ። ሌላው እነዚህ ኤንጀል ኢንቨስተርስ የምንላቸው ናቸው። እነዚህ እንግዲህ የግል ገንዘባቸውን አዳዲስ ቢዝነሶች ላይ የሚያፈሱ ግለሰቦች ናቸው እና ከነዚህም ጋር አብረን ፈንድሬዝ ማድረግ እንችላለን። ሌላው እንግዲህ ቬንቸር ካፒታል የምንላቸው ናቸው። እነዚህ ቬንቸር ካፒታሊስቶች ትልልቅ ድርጅቶችን ለማሳደግ የሚሰሩ የኢንቨስትመንት ተቋማት ናቸው። ስለዚህ ከነዚህ ጋር አብረን መስራት እንችላለን። ሌላው የባንክ ብድር ነው። ይሄ ደግሞ ልዩነታቸውና ለስታርታፕ የትኛው ይመረጣል የሚለው ነው እዚህ ጋር የምናየው። ሌላው ለኢንቨስተሮች ወይንም አሁን ቀደም ብለን ላየናቸው ምን ያስፈልጋል እነሱ ጋር ስንቀርብ የሚለው አንደኛው ፒች ዴክ ነው ማዘጋጀት አለብን። እንግዲህ ይህ ፒች ዴክ መብዛት የለበትም። ከ10 እስከ 12 ፓወርፖይንት ወይም ስላይድ መዘጋጀት አለበት። አጭር ነው መሆን ያለበት። ምንድነው እዚህ ውስጥ መካተት ያለበት? ያው አሰልቺና የተንዛዛ እንዳይሆን ችግሩና መፍትሄውን የያዘ መሆን አለበት። ፕሮብሌም ኤንድ ሶሉሽን ገበያው ላይ ያለውን ህመምና አንተ የምታቀርበውን መፍትሄ ማሳየት ያስፈልጋል። ሌላው የገበያ ስፋት ወይም ማርኬት ሳይዙን ምን ያህል ደንበኞች አሉ የሚለው ሊይዝ ይገባል። ሌላው የቢዝነስ ሞዴልህ ምንድነው? እንዴት ነው ገንዘብ የምትሰራው የሚለው ማስቀመጥ አለብህ፣ ማካተት አለብህ። ሌላው ቡድን ወይንም ቲምህ ምን ይመስላል? ለምን አንተና ቡድንህ ይህንን ስራ ለመስራት ብቁ ናችሁ የሚለውንም ማሳየት ያስፈልጋል ማለት ነው። ስለዚህ ባለሀብቶች ከሐሳቡ በላይ የሚያምኑት ሰዎችን ነው ባይተወይ። እንግዲህ እዚህ ጋር ደግሞ የማሳመንና የድርድር ጥበብን እናያለን። the pitch and negotiation የሚለውን የመጀመሪያው ኤሌቬተር ፒች በጣም አስፈላጊ ነው። በ60 ሰከንድ ውስጥ ስለ ቢዝነስ ማሳወቅ አለብህ። በ60 ሰከንድ ውስጥ ወይም በአንድ ደቂቃ ላይ ስለ ቢዝነስ የሆነ አይነት ኤሌቬተር ፒች ተናግረ እንትን ማድረግ አለብህ። እቺ በጣም ወሳኝ ነች ኤሌቬተር ፒች። ሌላው የባለ ሀብቶች ጥያቄ ነው። ኢንቨስተሮች ሊጠይቁ የሚችሏቸው ከባድ ጥያቄዎችና መልሶቻቸውን ማዘጋጀት ያስፈልጋል። ሌላው ቫሉዌሽን ነው ወይንም የድርጅቱ ዋጋ ነው። ድርጅት ስንት ያወጣል? ለባለ ሀብቱ ስንት ፐርሰንት ድርሻ ወይንም ኢኩዊቲ መስጠት አለብህ የሚለው ማሰብ ያስፈልጋል። ሌላው ተርም ሺት ነው። ተርም ሺት የምንለው ከባለ ሀብቶች ጋር የሚፈረም የውል ስምምነት መሰረታዊ ነጥቦች ናቸው ማለት ነው። ሌላው ከኢንቨስትመንት በኋላ ወይንም ፖስት ፈንዲንግ ያለው ሂደት ነው። ምንድነው? ከዚህ በኋላ ያለው ሪፖርት ማድረግ በጣም ያስፈልጋል። ለባለ ሀብቶቹ የቢዝነሱን እድገት ማሳወቅ፣ ሌላው ገንዘቡን በአግባቡ መጠቀም፣ ለታለመት ዓላማ ብቻ ማዋል፣ ለምሳሌ ለማስፋፊያ ሊሆን ይችላል እንጂ ለቅንጦትና ለፐርሰናል ነገር መጠቀም በጣም አስፈላጊ አይደለም። ሌላው ቀጣዩ ዙር ኔክስት ራውንድ ምን ይመስላል ወይንም ቢዝነሱ ሲያድግ ተጨማሪ ገንዘብ እንዴት ማግኘት ይቻላል የሚለው ማሰብ ያስፈልጋል። ሌላው የቢዝነስ ህግና ምዝገባ ነው። እንግዲህ ይሄ በጣም ወሳኝ ነገር ነው። ያው ህጋዊ ሆኖ መስራት ያስፈልጋል። የቢዝነስ አይነቶችን ምርጫ እዚህ ጋር ማየት ያስፈልጋል። እንግዲህ ሌጋል ስትራክቸሮችን በኢትዮጵያ ምን ይመስላል የሚለው ማየት ያስፈልጋል። እንግዲህ በኢትዮጵያ የንግድ ህግ መሰረት የትኛው የቢዝነስ አይነት ለአንተ ይስማማሃል የሚለውን ማሰብ ያስፈልጋል። ለምሳሌ ሶል ፕሮፕራይተርሺፕ የሚባለው አንዱ ነው። ጥቅሙና ጉዳቱን ማየት ያስፈልጋል። ቀላል ምዝገባ አይነት ነው ግን ኃላፊነቱ ከፍተኛ ነው። እሱ ማየት ያስፈልጋል። ሌላው ፒኤልሲ የምንለው ነው። ኃላፊነቱ የተወሰነ የግል ማህበር።
ሜምበሮች በፊት ሜምበሮች ከአንድ በላይ ነበር። አሁን ግን ዋን ሜምበር ማድረግ ይቻላል። ሶ ለስታርታፖች በጣም ተመራጭ ነው ባይ ዘ ወይ ፒኤልሲ። ለምንድነው ብዙ ጊዜ የባለቤቶች ኃላፊነት በገቡት መዋጮ ልክ ነው፣ ወደ ፐርሰናል ነገር አይመጣም። ሶ ብዙ ተመራጭ ነው ፒኤልሲ በሀገራችን ማለት ነው። ሌላው ሼር ካምፓኒ ነው። እንግዲህ ለትላልቅ ኢንቨስትመንቶች እና ብዙ ባለ አክሲዮኖች ላላቸው ድርጅቶች ስታርታፖች የሚያስፈልግ ነው። ሌላው ፍራንቻይዚንግ ነው። ፍራንቻይዚንግ ላይ እንግዲህ የሌላ ድርጅት ስምና ስርዓት ተጠቅሞ መስራት ማለት ነው። የንግድ ምዝገባና ፈቃድ ሂደት ወይም ይሄ ሬጅስትሬሽን ፕሮሰስ አለ። ያው ሁላችንም እንደምናውቀው የስም ምርጫ እና ስምን ማስያዝ ያስፈልጋል። አሁን ላይ አይ ቲንክ በንግድና ቀጠናዊ ትስስር ሚኒስቴር የሚከናወን ነው። ሌላው የመመስረቻ ጽሁፍና መተዳደሪያ ደንብ በጣም አስፈላጊ ነው፣ ዋናው ነገር ነው። እዚህ ላይ ዋና ዋና ነጥቦች ምን መሆን እንዳለባቸው ማሰብ ያስፈልጋል። ሌላው የቲን ነምበር ወይም የቲን ቁጥር ማውጣት ያስፈልጋል። በገቢዎች ሚኒስቴር ያለውን ሂደት እንግዲህ በቀላሉ ለመረዳት። ሌላ የንግድ ፈቃድ ማውጣት ያው የግድ ነው። አስፈላጊ ሰነዶች ያስፈልጋሉ ለማውጣት፣ የቤት ኪራይ ውል፣ መታወቂያ እንሶ። እነዚህ እንግዲህ የንግድ ምዝገባና ሂደቶች ናቸው ማለት ነው። ሌላው የባለቤትነት ድርሻ የሚለውን ሀሳብ እናያለን። ወይንም የኢኩዊቲ አከፋፈሎች ምን ይመስላሉ የሚል ነው። እንግዲህ ከአጋሮች ጋር እንዴት ድርሻ መከፋፈል ይቻላል የሚለውን ነው። እንግዲህ አንደኛው የመዋጮ አይነቶችን ማየት ያስፈልጋል። በገንዘብ ነው ወይስ በእውቀት ነው? ይሄ ስዌት ኢኩዊቲ የምንለው ወይስ በንብረት የሚደረግ መዋጮ ነው የሚለውን ማስቀመጥ ያስፈልጋል። ሌላው የፍትሃዊ ድርሻ አከፋፈል ነው። ይሄ ደግሞ ምንድነው? ለምሳሌ 50-50 መከፋፈል ለምን ሪስክ አለው? ፕሮስ ኤንድ ኮንስ ማየት ያስፈልጋል። ሌላው ቬስቲንግ ስኬጁል ነው። እዚህ ላይ ደግሞ አጋሮች ድርጅቱን ጥለው ቢወጡ ድርሻቸው ምን ይሆናል የሚለውም ማስቀመጥ ያስፈልጋል። በጊዜ ሂደት ባለቤት የሚሆኑበት ዘዴ ነው እንግዲህ ይሄ። ሌላው ለኢንቨስተሮች የሚሰጥ ድርሻ ነው። ካፒታል ሲመጣ የባለቤቶች ድርሻ እንዴት ይቀንሳል የሚል ነው፣ ወይም የዳይሉሽን የምንለው ነው። ሌላው እንግዲህ ከታክስና ግብር ጋር የተገናኙ ናቸው። እንግዲህ ቫት አለ፣ ተጨማሪ እሴት ታክስ፣ መቼ ነው መመዝገብ ያለብን የሚለውን፣ የትርፍ ግብርና የደሞዝ ግብር፣ እንግዲህ እነዚህ የመሰረታዊ ሂሳብ አያያዝ እውቀት ያስፈልጋል። ሌላው አመታዊ ሂሳብ ምርመራ ወይም ኦዲት አለ፣ በየአመቱ መደረግ ያለባቸው ህጋዊ ግዴታዎች ያካትታል። እነዚህን መደረግ ያስፈልጋል ማለት ነው፣ በታክስና የግብር ግዴታዎች ዙሪያ ማለት ነው። ሌላው ውሎችና የህግ ጥበቃዎች ነው። እዚህ ላይ ደግሞ የሰራተኛ ውል አለ፣ ከአማካሪዎችና ከቋሚ ሰራተኞች ጋር የሚደረግ ስምምነቶች አሉ። ሚስጥር የመጠበቅ ውል ይሄ ወይም ኤንዲኤ ነን ዲስክሎዥር አግሪመንት የምንለው ነው። እሱም እንግዲህ የቢዝነስ ሚስጥሮችን እንዳይወጡ እንዴት መጠበቅ እንዳለብን በጣም ማወቅ ይኖርብናል፣ በደንብ መዳሰስ አለበት። ሌላው ትሬድማርክ ነው፣ የንግድ ምልክት ማስመዝገብ ያስፈልጋል። የድርጅታችንን ስምና ሎጎ ማስጠበቅ አለብን በሌላ ተቀናቃኝ የሚመሳሰል ወይም እንዳይወሰድ ማለት ነው። ሌላው የፋይናንስ ትንበያ ነው። እንግዲህ እዚህ ጋር የምናየው እንግዲህ ቁጥሮችን በጣም ማወቅ ግድ ይላል በቢዝነስ ምክንያቱም የሚመራንም ቁጥር ስለሆነ ማለት ነው። ስለዚህ የፋይናንስ ትንበያ መሰረታዊ ነገሮች ማወቅ ያስፈልጋል። ፕሮጀክሽን የምንለው ነው። ፕሮጀክሽን ምንድነው? የፋይናንስ ፕሮጀክሽን ምንድነው? ካለፈው መረጃና ከወደፊት እቅድ በመነሳት የቢዝነሱን የገንዘብ ሁኔታ መገመት ነው ማለት ነው። ለምሳሌ ለምን ያስፈልጋል? ለባለሀብቶች ያስፈልጋል፣ ለኢንቨስተርስ ለማሳየት። የገንዘብ እጥረት ካሽ ክራንች ከመከሰቱ በፊት ለማወቅ ይረዳናል። ትርፋማ ለመሆን ምን ያህል መሸጥ እንዳለበት መወሰን እንድንወስን ያስችላል ማለት ነው። ሌላው የገቢ ትንበያ ነው ወይም ረቨኑ ፕሮጀክሽን ነው። የሽያጭ ግምት ነው። ለምሳሌ በቀን፣ በሳምንት፣ በወር ምን ያህል ምርት ወይም አገልግሎት ይሸጣል የሚለው ነው። የዋጋ አተማመን ፕራይሲንግ ስትራቴጂ፣ ይሄ በጣም ወሳኝ ነገር ነው። የምርቱ ዋጋ ከወጪው አንጻር እንዴት ይወሰናል የሚለው ማየት አለብን። ሌላው የገበያ ድርሻችን ነው፣ ማርኬት ሼር። እሱ ደግሞ በየወሩ የሽያጭ መጠኑ በስንት ፐርሰንት ያድጋል የሚለውም ወይም ግሮዝ ሬቱ ማየት ተገቢ ነው ማለት ነው። ሌላው
የወጪ ትንበያ ወይንም ኤክስፔንስ ፕሮጀክሽን በጣም ያስፈልጋል። ለምሳሌ ቋሚ ወጪዎች ወይንም ፊክስድ ኮስትስ የምንላቸው አሉ። ሽያጭ ቢኖርም ባይኖርም የሚከፈሉ ማለት ነው። ለምሳሌ የቢሮ ኪራይ፣ ቋሚ ደሞዝ፣ ኢንተርኔት ኤንድ ሶ ማለት ነው። ሌላው ተለዋዋጭ የምንላቸው ወጪዎች አሉ ወይም ቫሪያብል ኮስትስ ናቸው። እንግዲህ እነዚህ ከሽያጭ ጋር አብረው የሚጨመሩ የሚመጡ ናቸው። ለምሳሌ ጥሬ ዕቃ ኮሚሽን ሊሆን ይችላል፣ ማሸጊያ ኦር ኤኒቲንግ ከዚህ ጋር የተገናኘ ነገር ማለት ነው። ሌላው የማርኬቲንግ በጀት ነው። አንድ ደንበኛ ለማግኘት የሚወጣ ወጪ ማለት ነው፣ ወይንም ከስተመር አኩዊዚሽን ኮስት ማለት ነው።